አንድ ጊዜ እስቲ እንስማትና እንመለስ። ቻይና አሁን እዚህ ጋር አካባቢ ጸጉሬ ትንሽ ይቻላል እሱ አይቻልም ጸጉሯን ሳሸፍን ምን አይላሰው ባለፈው ኮሜንት ላይ እንደዛ ያያየው ነበር አሁን ያያየው ግን it's not about አንተ ፕሬዘንት ስለምታደርገው ነገር it's about ስለ ሀርታህል አይደለም ስለዛ ነው ዋና እምነትህ ልብ ላይ ነው ያለው ፊትህ ላይ አይደለም ጸጉርህ ላይ አይደለም እሱ ደግሞ አንዳንድ ሰው ሂጃብ አይደለም ኒቃብ አድርጎ በጣም ብዙ አይነት ወንጀል ይሰራል ግን ቀልባችሁና እንደዚሁም ደግሞ ውስጣችሁን ያማረ ሲያደርገው አለባበሳችሁ ውጫችሁ ያማረ ያደርገዋል እንደዚሁ ደግሞ ቀልባችሁን አላህ Subhanahu Ta'ala ሲያበላሽው አለባበሳችሁም እላያችሁም አስጠሊታና የተበላሽ ያደርገዋል እንግዲህ ያው ጸጉሯን ለቃ ፋፈሽ ብላ ምናምን የተመጻደቀች ምናምን ዋናው ውስጤ ነው ምናምን ይያለች ነው የምትገኘው እንግዲህ ሰዎችን ወደ ዚና ወንዶችን እየተጣራች ፈታ ብላ ምናምን ነገር በቃ ኒቃቢስቶች እኮ ከኔ በላይ ወንጀል ይሰራሉ ኒቃባቸውን አድርገው ምናምን ይያለች ነው የምትገኘው ኒቃቢስቶች አላህ Subhanahu Ta'ala ያዘዛቸውን ነገር እየተገበሩና ያደረጉ ይገኛሉ እየሰሩ ይገኛሉ አላህ ላያቸውን አሳምሮላቸዋል አላህ ውስጣቸውንም ያሳምረው ብዙ ጊዜ እንዲ ባለጌ የሆኑ ሴቶች እንደዚህ በቃ ዲናቸው ላይ ጠንካራ ያልሆኑ ሴቶች ምናምን ብዙ ጊዜ ምን ሲሉ ሰማለኝ እንዴ ሃይማኖተኛ የሆኑ ሴቶች ከኛ በላይ እኮ ወንጀል ይሰራሉ ኒቃቢስቶች ከኛ በላይ ወንጀል ይሰራሉ ምናምን ይያሉ ወንጀላቸውን ማስተባበያ ያርጉታል ብዙ ማንኛውም አላህ Subhanahu Ta'ala ሁላችንም ውስጣችንንም ላያችንንም ያሳምርልን